ሰላም ሰላም ቤተሰብ የፍየል እርባታ በስንት ፍየሎች መጀመር ይሻላል ለሚለው ጥያቄ እንደ አቅሙና እንደ ግቡ ቢለዋወጥም ለአነስተኛና መካከለኛ ጅምር የሚቀጥሉትን ነጥቦች ይመከራሉ። አንደኛ ለጀማሪዎች የሚመከር ቁጥር ብዙውን ጊዜ አንድ ጀማሪ በአምስት ሴት ፍየልና አንድ ወንድ ፍየል ቢጀመር ይመረጣል። ይህ የሆነበት ምክንያት ቁጥሩ አነስተኛ ስለሚሆን መኖ፣ ጤናና አጠቃላይ እንክብካቤ በቀላሉ ለመቆጣጠር ይረዳል። እያንዳንዱ ፍየል በቅርብ ለማወቅና ባህሪያቸውን ለመረዳትም ያመቻቻል። ሁለተኛ ለንግድ ስራ ወይም ኮመርሻል ለሚያስቡት የተሻለ ትርፍ በቶሎ ለማግኘት ካሰቡ ከ10 እስከ 20 ሴት ፍየሎችን መጀመር ጥሩ ነው። በዚህ ቁጥር ሲጀምሩ በአንድ ጊዜ ብዙ ግልገሎችን ስለሚያገኙ የጥሬ ገንዘብ ፍሰቶ ፈጣን ይሆናል። ለአንድ ወንድ ፍየል እስከ 25 ሴት ፍየሎች ማዳቀል ስለሚችል የወንድ ፍየልን አቅምን በአግባቡ ለመጠቀም ይረዳል። ሶስተኛ በግምት ውስጥ መግባት ያለባቸው ነጥቦች የፍየሎቹን ቁጥር ከመወሰኑ በፊት የሚከተሉትን ማረጋገጥ አስፈላጊ ነው። ያዘጋጁት መኖ ወይም የግጦሽ ቦታ ስንት ፍየሎችን ማስተናገድ ይችላል የሚለውን ማወቅ አስፈላጊ ነው። አንድ ፍየል በአማካይ ከ1.2 እስከ 1.5 ካሬ ሜትር ቦታም ያስፈልጋል። ሌላ ለግዢ ብቻ ሳይሆን ለክትባት፣ ለተጨማሪ መኖና ለሰራተኛ የሚሆን በቂ በጀት መኖሩን ማረጋገጥ በጣም አስፈላጊ ነው። በአጠቃላይ በትንሽ ካፒታል ለመጀመር ካሰቡ ከ3 እስከ 5 ፍየሎች መጀመር ብልህነት፣ ልምድ እያገኙ ሲሄዱ ቁጥሩን በቀላሉ ማሳደግ ስለሚቻል